ሰላም ለእናንተ ይሁን። የኩላሊት ችግር የሚያስከትሉ ነገሮች ምን ምንድን ናቸው? እንግዲህ ዛሬ 7 የኩላሊት ችግሮችን የሚያስከትሉ ነገሮችን እነግራችኋለሁ። በመጀመሪያ ደረጃ ጄኔቲክ የምንለው ወይም ደግሞ ዘረመል ጋር ተያይዞ የሚመጣ የኩላሊት ችግር ነው። ይሄ እንግዲህ በተፈጥሮ አንድ ሰው ከዘር በሚተላለፍ በሽታ ሊጠቃ ይችላል። በተለይ አንዳንድ ኢቲ በብዛት በኩላሊት ውስጥ በመከሰት ኩላሊትን የሚያሳብጥ አይነት እንደውም ደግሞ በወጣትነት ዕድሜ ላይ በብዛት የሚከሰት አንዳንድ የኩላሊት ችግር አለ። በተለይም ደግሞ ጠጠር የሚያስከትል አንዳንዱ በተፈጥሮ ወይም ደግሞ በዘር የሚተላለፍ ኩላሊት ውስጥ በብዛት አላስፈላጊ የሆኑ በኖርማል ጊዜ ባነሰ መጠን ከኩላሊት የሚወገዱ ነገር ግን በጄኔቲክ ችግር አማካኝነት በኩላሊት በኩል በብዛት የሚያልፉ ንጥረ ነገሮች ኩላሊት ላይ የኩላሊት ችግር ሊያስከትሉ ይችላሉ ማለት ነው። ሁለተኛው የኩላሊት ችግር ሊያስከትሉ የሚችሉ ነገሮች አውቶኢሚዩን የምንለው ነው። ይሄ ምንድነው? በሽታን የሚከላከሉ የሰውነታችን ሴሎች አንዳንድ ጊዜ የተፈጥሮ ሚዛናቸውን በማዛባት ኩላሊትንና የተለያዩ የሰውነት ክፍሎችን ያጠቃሉ። ይህም በተወሰነ ደረጃ ከጄኔቲክ ጋር ወይም ደግሞ ዘረመል ጋር የተገናኘ ሊሆን ይችላል። ወይም ደግሞ ከአንዳንድ ኢንፌክሽን በኋላ ሊከሰቱ የሚችሉ ሊሆኑ ይችላሉ። እነዚህም ኩላሊታችንን ያው አላስፈላጊ የሆኑ ነገሮች በሰውነት ውስጥ የነበሩ ንጥረ ነገሮች ከሰውነት ውስጥ ሲወገዱ በሂደት ውስጥ ያው ኩላሊት ላይ ይጠራቀማሉ። ኩላሊትንም በተወሰነ ደረጃ ጫና ይፈጥሩበትና የኩላሊት ችግር ሊያስከትሉ ይችላሉ። በቀጥታም ይሁን በተዘዋዋሪ የኩላሊት ችግር ሊያስከትሉ ይችላሉ ማለት ነው። ሶስተኛው የኩላሊት ችግር ሊያመጣ የሚችል ነገር የተለያዩ መድኃኒቶች ናቸው። አንዳንዴ በዝም ብለን በዘፈቀደ የምንወስዳቸው መድኃኒቶች እንደ አሞክሳሲሊን ወይም የጨጓራ ህመም መድኃኒቶች፣ አንዳንድ መርፌዎች ደግሞ በጣም ቶክሲክ የሆኑ ወይም ኩላሊት ላይ የከፋ ጉዳት ሊያስከትሉ የሚችሉ መድኃኒቶችም አሉ። እንግዲህ አስፈላጊ ሆኖ ሲገኝ ብቻ መድኃኒት መወሰድ ይገባል። አንዳንዱ ግን ያው ጥቅሙ ከጉዳቱ ስለሚያመዝን የኩላሊት ችግር የሚያስከትል መድኃኒት ሆኖ እያለ በሐኪም ትዕዛዝ ሊወሰድ ይችላል ማለት ነው። እንደዛ አይነት ነገሮች ላይ ያው ቅድመ ጥንቃቄዎች ሊደረጉ ይችላሉ። ግን በዘፈቀደ ከመድኃኒት ቤቶች በመግዛት የሚጠቀሙበት መድኃኒቶች የኩላሊት ችግር ሊያስከትሉ ይችላሉ ማለት ነው። አራተኛው ኢንፌክሽን የምንለውም ደግሞ ሰውነታችንን ሊያጠቁ የሚችሉ ኢንፌክሽን ስንል እንግዲህ በተለያዩ ህዋሳት የሚከሰት ሰውነት ውስጥ ገብቶ የተለየ ሰውነታችንን ክፍል የሚያጠቃ ሊሆን ይችላል። ወይም ደግሞ ደም ስር ውስጥ የሚንቀሳቀስ ሊሆን ይችላል። ይሄም በቫይረስ፣ በባክቴሪያ፣ በፈንገስ እንደውም በፕሮቶዛ በምንላቸው ህዋሳት የሚመጡ ናቸው። ከነዚህ ውስጥ በብዛት በቫይረስ እና በባክቴሪያ የሚከሰት ኢንፌክሽን ኩላሊት ላይ ችግር ሊያመጣ ይችላል ማለት ነው። እንደ ምሳሌነት የጉበት ቫይረስ፣ የኤችአይቪ ቫይረስ እና የመሳሰሉት እና አንዳንድ ባክቴሪያዎቹ እንደውም የወባ በሽታ እነዚህ ኩላሊት ላይ ችግር ሊያስከትሉ ይችላሉ ማለት ነው። አምስተኛው የውስጥ ደዌ። እንግዲህ ብዙ የውስጥ ደዌዎች የከፋ ደረጃ ላይ ሲደርሱ ኩላሊታችን ላይ ጉዳት ያስከትላሉ። እንግዲህ ኩላሊታችን የሰውነታችን ተቆጣጣሪ ነች ማለት እንችላለን። ሁሉንም የሰውነታችንን ስርዓት የምትቆጣጠር ኩላሊት ነች።
ፈሳሽን በመቆጣጠር ንጥረ ነገሮችን ባላንስ፣ ኤሌክትሮላይት ባላንስን በመጠበቅ፣ አሲድ ባላንስን በመጠበቅ የሰውነታችንን ጤንነት፣ ግፊትን በመጠበቅ ትጠብቃለች። በዚህ ሂደት ውስጥ የአንዱ የሰውነት ክፍል ጉዳት ሄዶ ኩላሊት ላይም ጉዳት ሊያስከትል ይችላል ማለት ነው። ከነዚህ ውስጥ የግፊትና የደም ግፊትና የስኳር ህመም በዋናነት የሚጠቀሱ ናቸው። እንግዲህ እነኚህ የኩላሊት ችግርን በማስከተል የታወቁ ናቸው። ስድስተኛው የተለያዩ ምግቦች። አንዳንድ ምግቦች በብዛት ስንመገባቸው እንደ ምሳሌ ቢወስድ ጥሬ ስጋ ወይም ደግሞ ቀይ ስጋ ወይ የከብት ስጋ በብዛት ስንመገብ ዩሪክ አሲድ የሚባለው ንጥረ ነገር በውስጡ በብዛት ስላለ ይሄ ዩሪክ አሲድ ደግሞ ኩላሊት ላይ የኩላሊት ጠጠር እንዲፈጠር ሊያደርግና የኩላሊት ችግር ሊያስከትል ይችላል ማለት ነው። ሰባተኛው እና የመጨረሻው የሰውነት ፈሳሽ መቀነስ። ይህ ሊሆን የሚችለው አንዳንድ ጊዜ በደም መፍሰስ ወይም ደግሞ ከሰውነት ውስጥ በሚወጡ ፈሳሾች፣ በትውከት፣ በተቅማጥ መልክ ሰውነታችን ብዙ ማግኘት ያለባትን ፈሳሽ ስታጣ ይህም በተዘዋዋሪ ኩላሊት ላይ ጉዳት ያስከትላል ማለት ነው እና ይሄ አጣዳፊ የኩላሊት ችግር ሊያመጣ ቢችልም ከጊዜ በኋላ ግን ወደ የቆየ የኩላሊት ችግር ወይም ክሮኒክ ኪድኒ ፌለር ወደምንለው ሊያስከትል ይችላል። አመሰግናለሁ።